እኔ አንድ ሴት አለችና ባለቤቷ በቃ መማገጥ ይሉታል። መማገጥም አይነት አለው። በዚህ ደረጃ ግን ሰውየው የምን የአውሬ መንፈስ ነው እንደያለው እስከምትሉት ድረስ በብልት ደረጃም ጎማ ነው እንደያዘው እስከምትሉት ድረስ በጣም አደገኛ ማጋጭ እና ምን አለችው ሚስትየው፣ በቃ እንደዚህ እየተቆሳሰልክ ይውጣልክ፣ እስኪ አንድ 6 ወር ወይ 1 ዓመት ጊዜ ልስጥ እና ይውጣልህ፣ እኔን እንዳትነካኝ በሽተኛ መሆን ስለማልፈልግ በቃ እኔን እንዳትነካኝ እስኪ ማግጥ፣ ከዛ ስትጨርስ በቃ ተመርምረን ደግሞ ትዳራችን ጀመረ። በቃ ምናልባት አሁን የቀረኝ ይሄ ነው የታየኝ ይሄ ነው እባክህ ሄዳለች። ከዛ በኋላ እኔ ድሮም አንቺ ስለሚመስልሽ ነው እንጂ ያልማግጥም በቃ ብቻ በዚህ አስመሰለ። ቀጠለበት 1 ዓመት በቃ ትደነግጣለህ። ከፈለገ ውጪ ከፈለገ ቤት በፈለገ ቀን ከፈለገ ሰዓት የሆነ ነገር ተሳድቦ እራት በልቶ ለሊት 6 ሰዓት ወጥቶ ይሄዳል። 1 ዓመት እኔ እንጃ እኔ ሴት አየለምን በቃ ያላየው ነገር የለም። በቀን እንግዲህ 4-5 እኔ በማን እገረማለሁ መሰለህ በሱ በዚህ እንደዚህ ማድረግ ስቲል የምትገረመው ነገር ቢኖርም እንኳን በማን ትገረማለህ በሚስት። ከዛ ከዓመት ከምናምን በኋላ ትንሽ ጤና ማጣት ምናምን አለ። ደከመኝ ብሎ መጣ እና መነካካት ሲጀምር አይ አሁን ማያ መነካካት የለም እና እንደተነጋገርነው ተመርመረ ውጤቱን ካመጣ በኋላ ከዛ በኋላ እንሄዳለን። ከዛ በኋላ ሄዶ ተመረመረ። ከዛ በኋላ ውጤቱን መሰጣት ከኤችአይቪ ነፃ ነው። ከዛ በኋላ ነው የዚህ ደግሞ የሚታወቀው ከ3 ወር በኋላ ነው። በቃ ከ3 ወር በኋላ ተመረመረ። ውጤቱ ግን እንደተጠበቀ አልሆነም። ከዛ በኋላ ሰንበዴ በቃ ነው አለች። እሱ ኤችአይቪ ፖዚቲቭ የሆነችን ከጓደኞቹ መርጦ ሊያገባ፣ እሷ ደግሞ በዚህ ቢል በዛ ጥርስ ብሩሽ በሆነ ነገር ሊያነካካት ሊቆርጣት ምናምን ቢሞር አልቻለም። ትዳሩን አጣ። እሷ ወጣች፣ እሱ እንዲህ እዚህ ሚዲያ ላይ የማይወሩ የቤት ገበና